እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። እኔ ፌሩዝ እባላለሁ። እኔ ደግሞ መታደል እባላለሁ። እንግዲህ ይሄኛው የመጀመሪያው የዩቲዩብ ቪዲዮአችን ነው ማለት ነው። እንግዲህ ከዚህ በኋላ አሪፍ ቪዲዮዎችን ያልናችሁን ወደ እናንተ እናቀርባለን። ስለዚህ እኛው ማንን ከሚለው ቪዲዮ እንጀምራለን ማለት ነው። እኔ ያው ቀደም ቪዲዮ ላይ እንደተናገርኩት መቲ ወይም ደግሞ መታደል እባላለሁ። ከዚህ በኋላ መቲ በሚለው እንቀጥላለን ማለት ነው። ስለዚህ እኔ ያው የሚያስደስተኝ ነገር የተለያዩ ነገሮች ያስደስቱኛል። ስፔሻሊ ደግሞ የሆነ ዝም ያለ ቦታ ላይ ረጋ ያለ ነገር በጣም ነው የሚያስደስተኝ። አንዳንዴ ሙዚቃ ምናምን መስማት ያስደስተኛል ምናምን ነገር ፌሩዝ ምን ያስደስትሽ? እኔ ደግሞ ሞቅ ያለውን ቦታ ያስደስተኛል። ለምሳሌ ጨዋታ ደግሞ በቃ እንደዚህ ኔቸር የበዛበት ቦታ ደስ ይለኛል። በቃ ኔቸር ላይ በጣም እመሰጣለሁ እና ሌላ ደግሞ እንደዚህ ዲሰንት የሆኑ ቦታዎች መዝናናትም እወዳለሁኝ። እንግዲህ ቀጥይ እስኪ ፌሩዝ እኔና አንቺ የት ነው የተዋወቅነው? እንዴት ነው የተዋወቅነው? እንግዲህ ትውውቃችን ትምህርት ቤት ግቢ ኮሌጅ ላይ አካውንቲንግ ለ4 ዓመት የተጋደልን ሰው እንላችኋለን። በሚገርም ሁኔታ አካውንቲንግ ነበረ የተማርነው እና ኮሌጅ አካውንቲንግ የመጀመሪያው ዓመት ላይ አልነበረማ፣ ሁለተኛው ዓመት ነው። በቃ አካውንቲንግ ላይ ስንገባ ሙሉ ክላሱ በጣም መግባባት ጀመርን። አስተማሪዎቻችንም ተግባቡ ምናምን ብለው ስለነበር የመጀመሪያው ኮንቨርሴሽን አልነበር እና በጣም በቃ ከዛ በኋላ ተግባባን። ይኸው ስቲል ነው እንግዲህ አብረን ያለነው ማለት ነው። እንግዲህ እንደምታውቂው እኔ ቋንቋ ላይ ብዙ አልነበርኩኝ ምናምን የኔ ሳፖርተር ነበራችሁ። እንግዲህ ያመሰግናለሁ። እንግዲህ ያው አካውንቲንጉን እዛ እየተማርን ነው የተዋወቅነው ማለት ነው። እና በጣም በቃ ምን ኦልሞስት ስንት ዓመት ማለት ነው? ኦልሞስት ወደ 6 ዓመት ይሄዳል። 6 ዓመት በስማ እንግዲህ 4 ዓመት ተማርን። ከዛ በኋላ 2 ዓመት ሆነ ከተመረቅን በኋላ ቀጥለዋል። ከዛ በኋላ ለ6 ዓመት ነው አብረን የቆየነውና ከዛው ከምርቃቱ በኋላ አልተቋረጥም ፍሬንድሺፑ። ይኸው እስከዚህ ደርሰናል እንላችኋለን። አሁን ደግሞ በዚህ በዩቲዩብ ቻናላችን መተናል። እንግዲህ ያው ከዚህ ዩቲዩብ ቻናል ላይ የተለያዩ ነገሮችን ሼር ልናደርግላችሁ ነው ያው ተነጋግረን የመጣ ነው ማለት በጣም ደስተኛ ነን። የተለያዩ ቭሎጎችን እንዲሁም ምን ነበር አንደኛው አዳዲስ ቻሌንጆችን ቭሎጎች ብዙ እንሰራለን። እናንተ ያስደስታል ያዝናናል ያልነውን ነገር እናቀርባለን። እኛም ካለፍንባቸው ነገሮች የተወሰነ ያው ገና ነን ግን ደግሞ ያለፈውን ነገራችን ደግሞ አሁን ለሚመጡት ሊያስተምራል ብለን የምናስባቸው ነገሮች ላይፍ ኤክስፒሪየንሶቻችንን ሼር እናደርጋቸዋለን ማለት ነው። እንግዲህ ከዚህ በኋላ የተለያዩ ቪዲዮዎችን እንዳልናችሁ እንለቃለን ማለት ነው። ስለዚህ አብራችሁን እንግዲህ ሰብስክራይብ እያደረጋችሁ ቆዩን ማለት ነው። ዛሬ ምንድን ይዘን የመጣነው ጥያቄዎች ነው ይዘን የመጣነው። እንግዲህ ተመሳሳይ ጥያቄ ነው የምንጠየቀው። እሷ የተጠየቀችውን ጥያቄ እኔ የምጠየቃለሁ ማለት ነው። ጥያቄዎችን ነው ያው እንደመጀመሪያ ይዘን የመጣነው እና ተመሳሳይ ጥያቄዎች ነው። እሷ የተጠየቀችውን ጥያቄ እኔ የምጠየቃለሁ። ስለዚህ ተመሳሳይ ጥያቄ ሁለታችንም እንመልሳለን ማለት ነው እና ወደ ጥያቄው እንገባለን። ያው ፌሩዝ እኔ እጠይቅሻለሁ፣ አንቺ ትመልሻለሽ ማለት ነው። እሺ ፌሩዝ የሚያስደስትሽ ነገር ምንድን ነው? የሚያስደስተኝ ነገር ከፋሚሊ ጋር ጊዜ ማሳለፍ እና ዲሰንት የሆኑ ቦታዎች ሄዶ መዝናናት ያስደስተኛል። እሺ አክቹሊ ደሴም ነው ሁሉም ነገር፣ ግን ያው እኔም ከፋሚሊ ጋር ታይም ማሳለፍ ደስ ይለኛል። በዛ ላይ ደግሞ በጣም ደስ የሚለኝ ነገር በጣም ናቹራል የሆነ ቦታ ላይ ሄዶ ለረጅም ሰዓት ዝም ብሎ ማለት ኔቸርን ማየት ኔቸር በጣም ነው የምወደው። ያው ብዙ ፎቶዎች ምናምን አሉኝ ለናቹራል የሚሆኑ ማለት ናቹራል ላይ ያነሳቸው ፎቶዎች በጣም ብዙ ፎቶዎች አሉና በጣም ስለምወዳቸው ተደጋግሞ ነው ማነሳቸው ማለት ነው። እና እዛ ቦታ ላይ ሄዶ በቃ ጸጥ ያለ ቦታ ላይ ሄዶ ጊዜ ማሳለፍ በጣም ሁለተኛውን ደግሞ እሷ ትጠይቀናለች ማለት ነው። እሺ ከቡናና ከሻይ ምትወጂ? አክቹሊ ሻይ ነው በጣም የምወደው። በጣም ነው ሻይ የምወደውና በቃ በጣም አይሆን ነው ቡና እስከዚህ ነኝ። ሻይ በጣም የምወደው። አንቺ ምን የምትወጂው? እኔ ያው ድሮ እንዳንቺ ነበርኩኝ ሻይ ወዳጅ ነበርኩኝ። አሁን ላይ ግን እኔ እንጃ የእድሜ ምን በጣም ቡና እየወደድኩ መጣሁ።
አሁን ላይ ቡና ነኝ ማለት ነው የምወደው። ኦኬ እሺ ለዛው ጠይቂኝ ጨርሹ። ሶስተኛው ነው እሺ ሶስተኛ ደግሞ እሺ መሄድ የምትፈልጊው ሀገር? መሄድ የምፈልግበት ሀገር አንቺ በጣም ብዙ ነው። እኔ ሲጀምር ማለት ነው እንደው በጣም በቃ ይሄ ትራቭለር መሆን በጣም ደስ ይለኛል። ሀገርን ብጎበኝ ሁሉም ሀገር ላይ ብጎበኝ ደስ ይለኛል። ግን ከሀገር ውስጥ ላሊበላ እና ጎንደር፣ ከውጪ ደግሞ ፓሪስ እና ይሄ ኒውዚላንድ ነው። ኒውዚላንድ እቺ አረንጓዴ ሀገር ኒውዚላንድ አይ ቲንክ ያ ኒውዚላንድ እነዛ መሄድ እፈልጋለሁ በጣም በቃ። ግን ያው ቶታሊ ሁሉም ሀገር ብዙ ደስ ይለኛል። አንቺስ? እኔ ደግሞ ያው ከሀገር ውስጥ ከሆነ እንግዲህ ያው አክሱም መሄድ ደስ ይለኛል። እዛ አክሱም ጽዮን ማርያም ቤተክርስቲያን ቢጎበኝ ገዳሙ ማለት ነው። ከውጭ ሀገር ካልን ለስራ ለመለወጥ ከሆነ አሜሪካን ሀገር ነው የምፈልገው። ለማዝናናት ከሆነ ግን ስፔሻሊ አግብቼ ምናምን ማለት ነው ፓሪስ በቃ የፍቅረኛሞች ሀገር ምናምን ስለምትባልም በዛው ፓሪስ መሄድ በጣም ደስ ይለኛል። እሺ ያው እንግዲህ የዛሬ ቪዲዮቻችን ይሄንን ይመስል ነበረ። ስለተከታተላችሁን በጣም እናመሰግናለን። እንግዲህ እንዳትረሱት ይሄንን የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ ማለት ነው። በሰብስክራይብ አበረታቱን። አዳዲስ ሀሳቦች ቀጣይ እንድንሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ሴክሽን ላይ ጻፉልን ማለት ነው። እናመሰግናለን። በቀጣይ ቪዲዮ እንገናኝ። ባይ